ስልክሽን በውስጥ ላኪ የምትሉ 20 ሺህ ጨምራለሁ የምትሉ ታሪክ ነው ምናምን ቫዮሌ ስልክ ያለ በነገራችን ላይ ባልትና ውጤቶች አዘጋጃለሁ። የትም ቦታ ማድረስ እችላለሁ። ልካለሁ 20 ሺህ ጨምራለሁ ያሉት ይጨምሩ። የታል ገብቶ ይጨምሩልሻል። ችግር የለውም። አበረታቷት። ግን ፎሎ አርጓት። መጀመር 131 ሰውን 500 ይኛል። ፎሎ አርጓት፣ አበረታቷት። ከንትን መውጣት አለብን እኛ ስለ እግዚአብሔር የተነገረውን ይሄ ከዘረኝነት ከምናምንነት የጸዳ እግዚአብሔራዊ የሆነ መንፈስ ስፕሪት ይለቀቅባችሁና ፎሎ አርጓት። እህታችን ናት። ከባህር ዳር ነው። ነገ ደግሞ ባህር ዳር ላይ ፈሽ ብለን እኔ አሁን ኢትዮጵያ ቤት ጎንደር ሄዳለሁ። ባህር ዳር የትም አልሄድበት ነው። ሁሉ ቦታ ሄዳለሁ ጊዜ ካገኘ ነው። አሁን እኛ ያልገባን ነገር ጊዜ ያንተ ጭንቅላት የተሰራ ለዚህ አይደለም። በእርግጥ ያው ጉብኝት ልትጎበኝ ትችላለህ። ግን ያንተ ጭንቅላት የእውነት እግዚአብሔር በሚያውቀው የተሰራ ለዚህ አይደለም። የእውነት ለዚህ አይደለም። ለነዛ አሉበልተኛ ሰዎች ግን ጊዜ አትስጥ፣ ቦታ አትስጥ፣ ቸክ አታድርግ። አንተ ከእግዚአብሔር መንፈስ ቅዱስ ጋር ነው ንግግር። እነሱን ተነሱ ጋር ተነጋገር። እነዛን ተዋቸው። ሰው ምን ጊዜ ምንም አሁን እዚህ ጋር በጠዋት ሰዓቷ ደቂቃዋ ስትደርስ እግዚአብሔር ፈቅዶ ገብቼ ስራ ፈጥራልኛል። ስራ ትላንትና ዕለት ሳበላው እያሉ 100 ሰው ታዝዤ ሸገር አዲስ ይባላል። ውጭ ሀገር ነው ያለ። አዎ ሸገር አዲስ ይባላል። እሱ አዝዞኝ ለ100 ሰው አብይልኝ ብሎ ያውም ትላንትና ነው የጀመርኩት። ፖስቻለሁ አይተኮነ ይሄን ስራ አስቤ ያመጣሁት ለምን እርዱኝ እላለሁ። ለምን እለምናለሁ። እንደዚህ ማላረግና በዚህ መንገድ እኔ እስካሉበት ሂጄ እነዛ ሰዎች ማልዳሰስ ፎጣቸው የቆሸ ምናምን ካለን በዛው ግር መንገድን እየተቀበልኩ እያመጣሁ አጥባለሁ። እነዚህ ደካሞች አባቶችን ምን ችግር አለው እንደዚህ ማላደርግ ብዬ ይሄንን ነገር ስጀምረው ሸገር አዲስ የሚባለው ልጅ እንግዲያስ ለእኔ 100 ሰው አብይልኝ ብሎ ላይክ እንዳንተ ከነቲፑ $100 አስገባልኝ። ትላንትና ነው የጀመርኩት። የሚገርመው ከአንተ ቤት መግባት የፈለኩ ብዙ ጊዜ ነው። የሆነ ሰዓት ላይ ታስታውስ ከሆነ ፊራ ዋስ ሁነኝ አስፈታኝ ስል ነበር። ልታሰር ነበረ። ለ32,000 ብር ቸክ ተመቶብኝ ልታሰር ነበረ እና ፊራ ዋስ ሁነኝ በእናትህ አስፈታኝ። ግን ታስሬ 10 ቀን በ2,000 ብር አስተፈታሁ። ዋስ ሁነኝ አስፈታኝ ብዬ አስጽፍልህ ነበረ እና ያው እግዚአብሔር የዛችን ሰዓት አልፈቀደም። የፈቀዳት ሰዓት እቺ ናት። እቺ ደግሞ ለእኔ የበረከት ምንጭ ሆና ነው። መድኃኔዓለም ፈቅዶ ሰዓቷን አግኝቼ ገብቻለሁ። እግዚአብሔር ይመስገን። እግዚአብሔር ታላቅ ነው። አሜን። አሁን ባንተ ላይ አድሮ ያው ለኛ ደራሽ አርግህ። ደግነህ ምን ጊዜ ፎሎ አርጓት። 568 ሰው ፎሎ አርጓት። ፎሎ አርጓት። አግዟት። ለበዓል ለዓመት በዓል ለተለያየ ሰዎች ባህር ዳር ላይ ላሉ ለደካሞች የምታበላ እህታችን ናት። ፎሎ አድርጓት፣ አግዟት። የልጃችሁን በርዝደይ የአባታችሁን ሙት ዓመት የእናታችሁን ወሬ ቨሪቲዝ ማውጣት የምትፈልጉ ለበረከት ስራ በዛውም እህታችንን እየረዳን በዛውም የእናንተንም ለነፍስ ዋጋ ያስገኝላችኋል። ፎሎ አርጓት። ታበላላችኋለች፣ ደካሞች ትረዳለች፣ በዛውም ታበላለች። እህታችንን ፎሎ አርጓት። ስራና በረታታ ልመና ነው መጥፋት ራሱ ደስ ይላል። የልጆቼ እናት 4 ልጆች አሉት። ራዬ አቤት ወይ ለሙዬ አንዴ በዚህ ቤት ውስጥ የፈለጋችሁትን ሀሳብ አስተያየት መጻፍ ትችላላችሁ። ግን እንግዳ የሆኑ የመጡትን እንደ ሮሚ ምናምን የመጡትን ክብረ ነክ የምትጽፉ ሰዎች ቡካዬ እና ቤዚ ላብ የሚል አካውንት እባካችሁን ቦልኩልኝ፣ ወይ ፍራዬ ስጠኝ፣ ሞዴሬተር ስጠኝ። ክብረ ነክ የሚጽፉ ሰዎችን ማድረግ ሳይሆን ይቀመጡና ይስሙ። ሰጥቻለሁ። ላብ የሚባል ክብረ ነክ ነገር ሮሚ ጋር እየጻፈ ነው ያለው። ሌላ ልመና ብትል እኛም ራሱ ተናግሯል። ፍራውን እኔ እኮ አላያቸው ወንድም አለ እኔ ቢያደርገኝ አንጉላለሁ። ችግር የለም ሰጥቶሃል። እኔ አልሰማቸውም። እኔ ምንም ጽፉ ችግር የለብኝም። አይቼዋለሁ። የሚገርም አንቺም ልትቀፊ ነው ወይ ገባሹ ምናምን ለምትል እኔ ዘር ማንዘርን ከፈለክ እረዳልሃለሁ። እኔ ደግሞ አስፈላጊ ከሆነ የምፈልግ ገንዘብ ከሆነ ቀጥታ መጥቼ የምጠይቅ ሴት ነኝ። ማንንም ፈራ ሰው የለም። ፈርቼም አላቅም፣ ቀፍዬም አላቅም፣ ወደፊትም አልቀፍልም። መቀፈል ከፈለኩ ግን ነጭ ነጩን ነው የምናገረው።
ትሪ ጠፋና አብረን በላን። አንተዋወቅም። ምን ታርጉ እንደልባችሁ አውሩ። ኪራዬ እንዴት አደራችሁ ሁላችሁም? ሄሉ የኔ ፍቅር ሚልሰን ሄሉ አንቺም ገባሽ ልቀፊ እኔንም አየዋለሁ እኮ እያየሁ ስቃል። አጋጣሚ መናገር እኔ ቦዘር አያረገኝም። አይ ሮሚ የሆነች እኔ ስገባ ሄሉ አንቺ መጣሽ ልትቀፊ ምናምን ላላችሁት ክርስቶስ ምስክሬ ነው። እኔ ፊራንስ አልቀፍል በፈለኩት ሰዓት ስጠይቀው የፈለኩትን የሚያደርግልኝ ወንድሜ ነው። ስለዚህ መቀፈል አይጠበቅብኝም። እንግዲህ ምንም አታመጡ። እነሱ ሊቀፍሉ ስለሚያስቡ እኮ ነው ጨንቃቸው። በእውነት ሮሚ የፈለኩት ጊዜ ስጠይቀው ያደርግልኛል፣ ወንድሜ ነው። ስለዚህ ለምን እቀፍለዋለሁ? እና የምትቀፍለው እንደሱ መድኃኒዓለም ያርጋችሁ። እግዚአብሔር ሰጥቷችሁ ለመስጠት ያብቃችሁ። እግዚአብሔር ነው የሰጠው፣ ከየትም አላመጣም። እግዚአብሔር የሰጠህን ደግሞ ለልጆቹ መስጠት መታደል ነው። መስጠት እኮ ሚሊዮነሮች አሉ፣ ገንዘባቸውን ቆጥረው የማይጨርሱት የማያውቁት ሚሊዮነሮች ኢትዮጵያ ውስጥ አሉ። ግን እግዚአብሔር ለመስጠት አልታደሉ፣ ይዘውት ይሞታሉ ምንም ሳያረጉበት። ፊራ ግን መጽሐፍ ቅዱስ ላይ ያለ ሀብታም ብር ገብቶልኛል፣ አመሰግናለሁ፣ ብሩ ገብቶልኛል። ኦኬ ቀዳዳ ቢያልፍ ይችላል። እና እንደ ፊራ አይነቱ ሰጥቶ እግዚአብሔር ሰጥቶት በመስጠት የሚደሰት እግዚአብሔር ሰጥቶት ችግረኞችን ሌላው ቀርቶ እንደ ፊራ አይደለም በአንተ በእኔ ወይ በእናንተ አንድ ሰው ከሚያለቅስበት ከመከራ ማውጣት ቀላል ነገር አይደለም። እግዚአብሔር ተጠምቼ አላጠጣችሁኝም፣ ተርቤ አላበላችሁኝም የሚለው በአካል መጥቶ በራን ኳኩቶ አይደለም የሚጠይቅ። መንገድ ላይ ገንዘብ እያየ የሚያለቅሱ እናቶች ያንተን እጅ የለመኑ እናቶች እያየ ኢግኖር ማድረግ ነው። በቤትም ሆነ በሚዲያ ላይ መጥተው ትክክለኛ የተራቦ የተቸገሩን አይተ መንጭቀ ስታስወጣቸው ምናምን እግዚአብሔር እንዳስወጣ ነው የምትቆጥረው። ስለዚህ ይህን የሚያደርገው ይህ ደግሞ ለፊራ መታደል ነው። እግዚአብሔር መታደል። እኛ እንደ ድሎ ነው አበሾች ስንባል መኮነን፣ መራገም፣ መቅናት፣ መጥፎ ቅናት እግዚአብሔር ይገስጥልን እና እኔ ታቆኛላችሁ። መስሚያ ይጥጥ ነው፣ አልሰማችሁም። ፊራም እርግጠኛ ነኝ ንገራቸው ቁጥር እንዳይጽፉ ይዘጋበታል። ቁጥር ይጽፋሉ። ይጽፉ፣ ምንም አይዘጋም። ሲጽፉ የሚዘጋው ነገር የለም፣ ራሱ ሚውት ይሆናል። እኔ ጋር ሲጽፉ ነው የሚያድሩት። ምንም ያመጡት ነገር የለም። ስጽፍ ደግሞ ሌሎቻችሁ አካውንት እየፖስታችሁ ፊራ በዚህ እርዳን ሄድና ዛ ስራ ሊስትሮ ጥረግ፣ እንደ ጉራጌ ዝቅ ብለ ስራ ሊስትሮ ጥረግ፣ ተሸከም። ኢትዮጵያ ውስጥ ብዙ ቢልዲንጎች እየተሰሩ ነው። ተሸከም። እጅና እግር እያለ ወጣት ሆነ ሮማ 100 ብር በዚህ አካውንት አስገቢልኝ $100 ሪሊ። በተለይ እኔ ለስራ በምለቀው ስልክ ላይ እየመጣችሁ 100 ፓውንድ ክተቺ ምናምን እንዳታስበው። መድኃኒዓለም ምስክሬ ነው። በተለይ እጅና እግር እያለ የምትለምነው እንዳታስብ። ፊራም ቢሆን እጅና እግር ኖሮ ዝም ብለህ ነጭ ነጩን ጭንቅላትን እያሸብት ለምን የሚሰጥ ነገር የለም። የተቸገረ ነው የሚረዳው። እንደ እህታችን አይነት ለስራ ጀምረው ከፍ ማድረጊያ ይቺ ነጋውን ብዙ ሰዎች ትረዳለች። የስራ እንትና ኤክስፒሪየንስ ያላት ናት። አንዳንዴ ቀን ያነሳል፣ ቀን ይጥልሃል። ይችን እህታችንን ዛሬ ከፍ ማድረግ ቀላል ነገር አይደለም። ሌላም ሰው ይረዳታል፣ ከፍ ትላለች። እንደዛ በማድረግ ሁላችሁም እንትን በሉ። በአሁን ዘመን ኢትዮጵያ ውስጥ መረዳዳት መቻል አለብን።